ጌታ ይባረክ። ለድላችሁ ማረጋገጫ የእግዚአብሔር አብሮነት። ይኸውላችሁ ኢያሱን መጣና እንደዚህ ያለው ባሪያዬ ሙሴ ሞቷል አለ። ማረጋገጫ ልስጥ ለህይወት ዘመነ ከሙሴ ጋር እንደነበርኩ ካንተ ጋር ሆናል። ድንገት አንተ እንደ ሙሴ ባህር ላይ ገጥምህ ይችላል። ግን ከሙሴ ጋር ባህር የከፈለው አንተ ጋር ደግሞ ዮርዳኖስ ይከፍላል። ፖይንቱ የሱን አብሮነት እንጂ የዕለት እንጀራህን መፍታት አይደለም ኬሱ። ኢየሱስ ጌታ ነው። እግዚአብሔር አብሮክ ከሆነ ማንኛውም ኬዝ ምን ይላል? ይፈታል። ስለዚህ እግዚአብሔር የሚሰጥ አብሬክ እሆናለሁ፣ አብሬክ እሰራለሁ፣ አብሬክ እወጣለሁ። ሙሉ ባይብሉን አንብቡት። አባቶቻችን እምነታቸው ይሄ እንደነበር አረጋግጡ። ለምሳሌ ጦርነት ሊወጡ ነው። ጦርነት ሊወጡ የመጀመሪያ ጥያቄያቸው ምንድነው? አብረህን ትወጣለህ ወይ? ስንት ሚሊዮን ናቸው? ጌታ ወይ ምናምን መልአክ ካላክ አይሆንም ምናምን ነው ክርክራቸው። አይደለም፣ አብረህን ትወጣለህ ወይ? ዮናታንና ጋሻ ጃግሬው ሊጸዳዱ ሄዱ ይላል። ከሰራዊቱ መሃል ወጥተው ሊጸዳዱ ሄዱ። እዛ ጨርሰው ቀና ሲሉ 1 ሚሊዮን ፍልስጤማዊ ለጦርነት ተዘጋጅቷል። እነሱም ለጦርነት እየተዘጋጁ ነው፣ ሊዋጉ ማለት ነው። ግን ሁለቱ ከሰራዊቱ ወጥተው እዛ አካባቢ ሆነው ምን ይላሉ? ይሄ እንትኗ ጉብታዋ ላይ ቁጭ አሉና ከስር ሁለቱ እንዲህ ተባባሉ። እግዚአብሔር ሆይ ከኛ ጋር ከሆንክ ወደዚህ ውጡ ይበሉን፣ ከኛ ጋር ካልሆንክ ወደ እናንተ እንወጣለን ይበሉ። እንዴት እንደሚያምኑ አያችሁ? ይሰማናል ብለው። ከዛ በኋላ ጉብታዋ ላይ ብቅ አሉና ለአንድ ፍልስጤማዊ ሲታዩት መንፈስ ገባበት። አላወቀም። መንፈስ ገባበት። ምልክት ነው፣ አይጠየቅም። እግዚአብሔር ነው አሁን በሱ አፍ የሚናገር። ግን ፍልስጤማዊ ነው እና ገባበትና ምን አለው? ወደኛ ውጡ ሲለው ምልክቱ ምን ነበር? ከኛ ጋር ነህ ሚል ነበር። እና ብራዘር ከኛ ጋር ነው እግዚአብሔር። ቆይ ለአባቴ ልንገረው፣ የንጉሥ ልጅ ነው። ቆይ ለአባቴ ልንገረው፣ ሰራዊቱን ላስተባበር አላሉም። እግዚአብሔር ከኛ ጋር ከሆነ ሁለት ሰዎች 1 ሚሊዮን ፍልስጤማዊ ሊገጥሙ ሩጫ ጀመሩ። ማን አብሯቸዋል? እግዚአብሔር። ከኛ ጋር ነው ወይ ነው ጥያቄው። ማን ነው ፊቴ ቆመው? አይደለም። ማን ነው የሚዋጋው? አይደለም። ከኛ ጋር ነው ወይ ነው። ከጎንሽ ላለው ሰው አሁን ነገሬው እግዚአብሔር ካንቺ ጋር ነው። ኃጢአተኛ ነሽ በያ ኃጢአተኛ ነሽ፣ በደለኛ ነሽ፣ እስራት አለብሽ፣ ሞት ተፈርዶብሻል፣ በጨለማ ነው ያለሽው። እንኳን ደስ አለሽ። እዚህ ነገር ውስጥ እያለሽ ቃል ሥጋ ሆኖ አማኑኤል ወደ ዓለም መጣ። ወደ ዓለም የመጣው ጻድቅ ሆነህ አይደለም፣ መልካም ሆኖ አይደለም፣ የተሻለ ሁኔታ ውስጥ ሆነ አይደለም። እስር ቤት እያለህ አማኑኤል ሆነ። ምክንያቱም ራሱ የሚገለጥበት ዘመን መጥቶ ነው አይደለም። ለጨዋዎች ኢየሱስ አልመጣም፣ ለኃጢአተኞች ባለመድኃኒት መጣ ነው። ስለዚህ አሁን ይሄ ኩነኔህን ድብና አድርገህ ከእግር ስር እርገጠው። እግዚአብሔር ከኔ ጋር የሆነው በእኔ ምክንያት ሳይሆን አማኑኤል ስለሆነ ነው። ቃል ሥጋ ሆኖ ምን ስላለ? ስለተገለጠ ነው። አስረግጬ ምነግር እግዚአብሔር ካንተ ጋራ ነው። በቃ አንተ ጌዲዮን ነህ። ችግር አለብህ፣ ታደክመናለህ። ጌዲዮንን መጣና መልአኩ ምን አለ? አንተ ጽኑና ኃያል አለ። ማንን ነው የሚለው? መቀበል ነው ያቃት። አንተ የተወደድክ ነህ፣ በልጁ ደም የተወደድክ። ታስበው ዘንድ ሰው ምንድን ነው? ታስበው ዘንድ
አንተ በእግዚአብሔር የታሰብክነ አይዞሽ እነኚህ መለኪያ ያወጡልሽ ውሸታቸውን የከበርክነ አንተ በኔ ዘንድ ዋጋክ ምንድነው አለው አብርሃምን ታላቅ ነው አንተ በሱ ዘንድ ዋጋ ታላቅ ነው ችግሩ ይውልክ ዙሪያን ስለምታይ ነው አይ ዶንት ኬር ማን እንደሆንክ እኔ ማን ነው ብለን እንደምትገምተኝ እኔ ዋጋ የሚመዘነው በሱ ዘንድ ነው እሱ ደግሞ ብሎኛል ታላቅ ነህ ብሎኛል ማመን ነው እምነት ከምንድነው ታላቅ ነው ስለ አመን ማለት ነው አሜን ታላቅ ነኝ በቃ ሌላ የለም እኮ አሜን ታላቅ ነኝ ማመን ነው ምትሰማውን እመን እና ጽኑና ኃያል ሰው ሲባል እኔ ነው የጽናትና የኃይል ምስጢር አልገባው እኔ ነው እንዴ ሲል ምን አለው እግዚአብሔር ካንተ ጋራ ነው ኃይልህም ብርታትህም ማን ነው ከጎን ላለው ሰው ጽኑና ኃያል ነህ በለ ጠላትን እንደ አንድ ሰው ትመታዋለህ በለ ታሳድደዋለህ በለ ዋሻው ውስጥ ቁጭ ያልከው ፈርተህ ነው በለ አንተ ጽኑና ኃያል ነህ በለ እንዳትገምት ትመታዋለህ በለ ትመታዋለህ በ300 ሰው በገንቦና በመለከት ትመታዋል በሰይፍ አይደለም ዝም ብለህ ጧት ራሳታ ኮና ማሰ በድምጽ ትመታዋል ይኸውልህ ችቦ አብረተ በማሰሮ ይዘህ ሄደህ ትመታዋል እንደ ሰውም አይደለም የምትመታው ተዋክተ ሰይፍ መዘ እንደ ሳምሶን አንገቱ ላይ ቆመ በአህያ መንጋጋ አይደለም ትመታዋል ግን ጽኑና ኃያል መሆንህን እመን እግዚአብሔር ከማን ጋር ነው አለው ካንተ ጋር ሲለው ምን አለ እግዚአብሔር ከኛ ጋር ከሆነ አለ አባቶቻችን የነገሩን ባህር ተከፈለ አይደል ዮርዳኖስ ቆመ ፍሮም ባናቱ ተተከለ እሳት ወረደ እሳቱና በረዶ አንድ ላይ መጡ ማይሆን ነገር ነግረውናል አባቶቻችን ሚራክል 40 ዓመት አልዘሩም አላጨዱ የልጄ ልብስ ይለዋል አያቱ ሲነግረው አይደል ያድግ ነበር ይለዋል አይደል ጫማቸው አላረጀም የቁጥሩ ሲጀምር መቼም ከ40 ቁጥር አይጀምሩም እነዚህ አይደል ከግብጽ ሲወጡ ልጆች የነበሩ ልጆች ያደረጉት 24 ቁጥር 22 ቁጥር ነው ከዛ በኋላ 40 ዓመት ደርሰው እግራቸው 43 ሆኗል ጫማው ግን አልተለወጠም ልብሳቸው ምን አይልም ይላል ጥጥ የለማ ሸማኔ የለም ስለዚህ 40 ዓመት in the presence በሱ ህልውና ውስጥ አያረጅም አይቆሽሽም ጎበዝ ዝም ብለው ነው የሚቀጥሉት ኑሮ እንዴ ሚደንቅ ነገር እያሉ ማለት ነው መሽቶ አያውቅም አባትየው መሽቶ አያውቅም ይለዋል ማለት አይጨለምም ጨረቃ የለም ሲለው የለም ይለው ፀሐይ የለም ፀሐይም ቀንም የለም ሲለው አዎ የለም ምን ነበር ያለው ቀን ሲሆን ደመና ይሆንና ላይት ይሆናል ደመና ይሆናል ከዛ ጨለመ ሲባል የእሳት አምድ ይሆንና ብርሃን ይሆናል ጨለማ በሱ ዘንድ ምን አይልም አይጨል ሚራክል እኮ ነው in his presence ማለት ሲነገረው አድጓል ልጁ ከዛ በኋላ ሲያይ የዘራውን ስንዴ ግር ብለው ከብታቸውን ይዘው መተው ይበሉበታል ሚዋጋለት የለም አባቶቻችን የነገሩት የት ነው ያለው አይደለም የት ነው ያለው ሲል መልአኩ መጥቶ እግዚአብሔር ካንተ ጋር ዛሬ እንደ እግዚአብሔር መልአክ ላለው እግዚአብሔር ካንተ ጋር እግዚአብሔር ካንቺ ጋር I don't care the situation ነገር ግን እግዚአብሔር ካንቺ ጋር ነው ይኸው ግባና ጩፍ ይሆንልሃል ግባና እግዚአብሔር ከቃሌ ጋር ነው ብለህ የእግዚአብሔር ወገን ነኝ ብለህ
በስልጣን ተነቀል ብለው። እግዚአብሔር ካንተ ጋር ነው። በስልጣን ተናገር። እግዚአብሔር ካንቺ ጋር እንዳለ ካመንሽ ይሄን ተራራ ተነቅለ ወደ ባህር ተተከል። አብሮኝ እግዚአብሔር ካንቺ ጋር ነው፣ ካንተ ጋር ነው። ጌዲዮን ዞር ሲል እግዚአብሔር ለካ ቃል አይደለም እውነት ነው። እግዚአብሔርም አለው፣ መልአኩ አይደለም ቀጥሎ የተናገረው። እግዚአብሔርም አለው በዚህ በጉልበት ሂድ፣ ምድያምን እንደ አንድ ሰው ትመታል፣ እኔ ካንተ ጋር ሆናለሁ። ይሄ ሰባኪ ሰብኮ ነው የሚሄደው። እኔ እንዲህ ነው እግዚአብሔር ከኔ ጋር መሆኑን ማረጋግጠው። መልአኩ ተናግሮ ሄደ። ሰውየው ህሊናው ለካ ይጮሃል። ህሊናው ሲጮህበት ቆይ ከኔ ጋር ከሆንክ አለ ይሄ ጥጥ ብቻውን ደረቅ ይሁንና ዝናብ ሁሉ ቦታ ይዝነብ። ሄደ። በንጋታው ሲመጣ ዝናብ ነው። ጥጡን ሲያ ደረቅ ነው። እግዚአብሔር ከኔ ጋር ሲል አይደለም። ህሊናው ማለት አይደለም። እግዚአብሔር ካንተ ጋር አይደለም። እንዴት አባኪ የሆነ ሰውዬ ዣንጥላ ይዞ ቆሞ ይሆናል። ደረቅ የሆነው ይኮንነዋል። ህሊና ይቃወማል። እግዚአብሔር ካንተ ጋር አይደለም ሊል። ከዛ ምን አለ? ኦኬ ዙሪያው ደረቅ ይሁንና ጥጡ ብቻ ይዝነብበት። ሄደ። ሲመጣ ጥጡ ብቻ ረጥቧል። መቼም የሚያል ዣንጥላ ይዞ የቆመ ሰው የለ። ሁሉ ደረቅ ሆኗል። ኦኬ ነው ማለት ነው። አሁን ዳውቱ ትንሽ ነው ማለት ነው። ቆይ እግዚአብሔር ከኔ ጋር ነው። ቆይ ልሂድና ያቺን ጣዖት ላፍርሳት ብሎ አምላክ ብለው የገነቡትን ሄዶ ንዶት መጣ። በማታ በቀን አይደለም፣ በማታ አፍርሶት መጣና ውስጡን እግዚአብሔር ከኛ ጋር ነው እያለ ያወራል። እግዚአብሔር ከኛ ጋር። እቺ ወሬ ጠላቶቹ ጋር ደርሳለች። ጌዲዮን ፓርቲ እያቋቋመን ጦርነት ሊያስነሳ ነው። የሆነ ነገር ሊፈጠር እያደራጀ ነው። አደረጃጀት ጀምሯል ወሬው። ከዛስ እግዚአብሔር ከሱ ጋር ስለሆነ ወሬው ላጥ ብሎ እስራኤል ነገዶች ሁሉ ጋር እየደረሰ ነው። እግዚአብሔር ከሱ ጋር ነው። እሱ ነው በቃ ያላወቀው እንጂ ጌዲዮን እኮ አንድ ጎረምሳ ነው። አባቱ ጋር መጥተው ልጅ አምላክናችንን አፈረሰ ብለው አይደል ያነቁት። ኖርማል ልጅ ነው፣ ሰራዊት ያለው ምናምን ንጉስ የሚያስፈራ የተቀባ ህዝብ የሚቀበለው አይደለም እኮ። ግን እግዚአብሔር ከሱ ጋር ስለሆነ ተሰብሰበው አለና አደራጅቶ ቆይ ግን አንዴ እናረጋግጥ። አንዴ አላ አብሮን አላ አንዴ ቆይ እናረጋግጥ። ያው ለጌታ ሆይ ጠላቶቼ ምን እንደሚሉ መስማት አለብኝ። ከኔ ጋር ከሆንክ ባንተ ጭቅጭቅ ምክንያት አሕዛብ ህልም ማየት ይጀምር። አንተ እኮ ነው የምትጨቃጨቀው ነህ አይደለም እያልክ እሱ አንዴ ነኝ ብሏል። ስትጨቃጨቅ ጌዲዮንም ቀስ ብሎ በሌሊት ይላል ወደ አንድ ድንኳን ጠጋ ሲል አንዱ ምንድነው ምድያማዊ ለሌላኛው ምን ይሏል? አንተ ማታ ያየሁት ምን አየህ ይላል። ሰፌድ እየተንከባለለ መጥቶ የምድያምን ድንኳን ሲገለብጠው ህልም ፈጅ ምን አለ? ይህ ከጌዲዮን በቀር ማንም ሊሆን አይችልም ማለት። ከዚህ በላይ ምን ይበል? እኔ ከጠላትህ ህልም ከእንትኑ በላይ ከጥጡ በላይ የምትናገረው ልሳን እግዚአብሔር ካንተ ጋር መሆኑን ይነግራል። ማስተዋል አቅቶ ነው እንጂ እግዚአብሔር ኦልሬዲ ባንተ ውስጥ ነው ያለ።
ከሰማይ ከስላሴዎች አንዱ መንፈስ ቅዱስ ወርዷል፣ ገብቶብሃል። እግዚአብሔር ካንተ ጋር ነው። መንፈስ ቅዱስ ባንተ አለ። የጌታ መንፈስ የሌለው የሱ ወገን አይደለም። አንተ ግን የጌታ መንፈስ ባንተ ዘንድ አለ፣ ባንቺ ዘንድ አለ። ወደ ውጭ አታተኩሪ፣ ወደ ውስጥ። እኔ ውስጥ አለ። God is in me። እግዚአብሔር በእኔ ነው። እግዚአብሔር በእኔ ነው። እግዚአብሔር እኔ ውስጥ አለ። ላመጣልህ ነው። እጅ ጭኜ ልሰጥ ነው። by the spirit of grace ተቀብለሃል። እውነቱን ስነግር ኢየሱስ ጽድቅ ሆኖ ባይገባ ኖሮ መንፈስ ቅዱስ እግዚአብሔር ወደ ሰው ልጆች አይወርድም ነበር። ከኃጢአት በፊት ወርዷል እንዴ? መጥቶ ሄደ እንጂ ለዘላለም ሊኖር ጻድቃን ላይ ሊኖር መቅደስ ቅዱስ አድርጎክ ሊኖር መቅደሱ አድርጎክ ሊያድርብህ የወረደው እርሱ በደሙ ስለቀደሰ ነው፣ ስለጸደክ ነው። እንግዲህ ኩነኔና ግምትህን አውልቀህ ጣል። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። ጊቭ አፕ እንዳታረጊ። ይሄ እሳቱን ነውጡን ምናምን አይተሽ ጊቭ አፕ። እግዚአብሔር ካንቺ ጋር ነው። ብዙ ምስክርነት አለ ብናገር የእውነት ማለት ብዙ ሰው አልቋል ሞቷል ተብሎ ኖ። አንዲት ሴት ባለፈው ሳምንት የሰማሁት ልንገራችሁ። ባለፈው ሳምንት አንዲት ሴት አንድ ቦታ ምሳ በልተን ከዛ የሆቴሉ ባለቤት እህት ናት። ሐዋርያ ዘላለም አለ ምናምን ሲሏት እየሮጠች መጣች እና ስትመጣ ሰላም አለችኝ። አፖስተል እንኳን አገኘሁ አለችኝ። 5 ዓመት ሙሉ ሳልነግር አለች። እሺ ያልኳት እኔ ደግሞ ያው እኔ ብዙ ታምር ስለማልሰራ ዳንኤል ይሆናል እኔ እንዲህ ነው ማነቃ ችግር የለብኝም። እኔ ጸልያለሁ ይሆናል አውቃለሁ፣ ግን ሰው አያውቀኝም። በዛ እኔ ጎበዝ አስተማሪ ነው የሚሉት፣ ግን አፌ ቃሌ አትወድቅም ኦቶሪቲ ስለሆነ አፖስተል ስፈልግ 5 ዓመት ሆነኛለች። ከባለቤት ጋር ዱባይ እየሄዳችሁ ኤርፖርት ልንገባ ስንል እኔም እሷም ወደ ዱባይ ነው አገኘው አለች። እሺ አልኳት። አስታወስክ? አይ አላስታወስኩም። እህቴ ኮማ ውስጥ ሆና ጉበት ተበላሽቷል ጉበታ ተብሎ ኮማ ውስጥ ሆና ለዛ ነው የሚሄደው አለች። ትሞታለች ተብሎ እና ሳገኝህ እንዲሁኝ ሊሄድ ነው ምናምን ስል ውሃ ይዤ ነበር። ተቀበልከኝና ውሃውን ፕሌን ውስጥ እዛ ዲዩቲ ፍሪ ነው የገዛቸው። ተቀበልከኝና የዘ በጌታ በኢየሱስ የፈውስ ኃይል በምስክርነት ትመለሻለች እንዲለመልማል ምናምን ብለህ ቃል አውጥተህ ሰጠኝ። ሄድኩኝ አለች። እዛ ዱባይ ያው አብረን ሄድነው። ሄደች እሷ ወደ ሆስፒታል ሄደች። እህቴ መጠጣት ስለማችል አለች ግንባሯ ላይ አፈሰስኩት ያስኩትን ውሃ አለች ግንባሯ ላይ አፈሰስኩት። ከዛ በኋላ በንጋታው ሐኪሞቹ እንደገና ቼክአፕ ማድረግ ጀመሩ። ነቃች። አሁን ዱባይ ላይ ትሰራለች። ጸጉር ቤት አላት። ስራ ላይ ናት። ጉበቷ ለምልሞ ማለት ነው። ጎበዝ እግዚአብሔር ከማጋ ነው ከኛ ጋር። አሁን ይሄን ምስክርነት ስሰማ እኔ ሃሌሉያ አረ አሳየነው እኮ አረ አነቃነቅ ነው ማለት አይደለም። ጌታ ከኔ ጋር ነው። በስሙ ኃይል ምን ይላል ይሰራል። አንድ እግዚአብሔር ሰው አጋንም ቢያስወጣ ምናምን ቢል ውጤቱ ምንድነው? እግዚአብሔር ከሱ ጋር ነው። ሌላ ነገር የለም እኮ ዝነኛ ነው አይደለም። እግዚአብሔር ከማጋ ነው ከሱ ጋር። ኢየሱስ ምን አለ? እግዚአብሔር ልኮት እንደመጣ እንዲታወቅ አለ በምልክት በድንቅ በልዩ ልዩ ታምራት መንፈስ ቅዱስም በማደል ምን አለለት? መሰከረለት። እግዚአብሔር ከማጋ እንደሆነ ከእርሱ ጋር እንደሆነ
አሁን ገባ። አሁን ደግሜ አልጸልይልህም። አሁን ነብዩ ተነስቶ ድምጽ ያመጣል። እኔ ግን አልጸልይልህም። ነግሬሃለሁ። እግዚአብሔር ከማጋ ነው። ላስጠንቅቀ ነገር እቺ ነገር ብቻ ስቲክ አድርግ። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንተ ጋር ነው። ያው አትለውጠው፣ አትቀይረው። ባንተ ሁኔታ አይለዋወጥ። አማኑኤል ሆኖ ቃል ምን ሆኗል? ሥጋ ሆኖ በቃ ሆኗል። ህዝቡን ከኃጢአታቸው አማኑኤልነትና ኃጢአት አብረው ነው የሚሄዱት። ኃጢአት ካለ ማን አይሆንም? አማኑኤል አይሆንም። ህዝቡን ከኃጢአታቸው ያድናቸዋል። ስሙን ማን ትይዋለሽ? በቃ ህሊናክ ውስጥ እመን። I am righteous, God is with me። እግዚአብሔር ከኔ ጋር ነው። በኢየሱስ ደም ጸድቄአለሁ። ሃሌሉያ። ጌታ ይባረክ።